እስልምና ውብ ሃይማኖት ያ ረቢ አላህ ወላህ ዱንያ ላይ አይኗ የሚያምር ሴት እንዴት ያስደሳል። የጀነቷ ደግሞ ዱንያ ላይ አይኗ ታይቶ አይታወቅም። በዛ አይን ባሏን ጨፈን አድርጋ ገልጣ ስታየው ሱብሃንአላህ። ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ። ግን የዱንያ አይነት ሳይሆን ያለየት ያለ ነው ኢንሻአላህ። እሳትም ወርዶ አይለኩስም፣ ችግር የለው። እስልምና ውብ ሃይማኖት ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አላህ። እኔ አላልኩም አላህ ነው ያለው። ወላሂ ሰዎች መርጠው አምነውበት የሚመጡበት እንጂ ተገደው የሚመጡበት ሃይማኖት አይደለም። የማይፈርጥ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ ይህን ውብ ዲን አምነውበት ተረድተውት ማርኳቸው ተስበውበት ነው ሊመጡ የሚገባው። እንዴ ራምዚ ሶፍት እያለ እጅን ለምን ትልሳለህ? አይደለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለውን ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ያጎትህን ልጅ ልታገባ ትችላለህ፣ ያክስትህን ልጅ ልታገባ ትችላለህ። ይሄ ሰባት ዘር ለምን ሰባት ዘር ከየት እንደመጣ አላውቅም። እስልምና ውብ ሃይማኖት ባልና ሚስት ግንኙነት ሲያደርጉ ጊዜ የሚፈሰው ፈሳሽ ልብስን ይነጅሳል ወይስ አይነጅስም? ላ የስሜቱ ፈሳሽ አይነጅስም። ከስሜቱ በኋላ ወይ ከስሜቱ በፊት ያለው የማለስለሻው የኋላ ቀርቶ ስሜቱ ካበቃ በኋላ ያሉት ፈሳሾች ወይ ፊት ያለው ፈሳሽ ካልሆነ በስተቀር መዲ የሚባለው ካልሆነ በስተቀር መንዩ ራሱ ሰው የሚሆነው የዘር ፈሳሽ የሚባለው ነጃሳ አይደለም። በባልና በሚስት መካከል የሚደረጉ የባልና ሚስት ነገሮችን በማምጣት የኔ ሃይማኖት ትክክል ነው አያስኬድም። ሲጀመር ባልና ሚስት የሚያደርገው ነገር ምንም ይሁን ምን ነውር ነው። የሃይማኖት ትክክለኛ ነው ትክክል አይደለም የሚል ጋር ምንም አይገናኝም። ካፊር ወገኖቻችን መቼ እንደምትበሱ ሊገባኝ አልቻለም። አፈንጫዋ ላይ አንድ ነገር አንጠለጠለች የለየላት ሸርሙጣ ተብላ ነው። ሴት እንግዲህ ልታጌጥ ልትከበር ነው የምትቆጠቆጠው። ስለዚህ ሸርሙጣ ደግሞ ወራዳ ነው፣ በአገራችን የተናቀ ነው ማለት ነው። ያንን ያደረገ ሴት ትዳር ብትል አታገኝም። ይፈንደ እቺ የለየላት እኮ ሸርሙጣ ናት ተብላ የምትኮነንና የምትዋረድበት ነው እንጂ ጌጥ አይደለም ማለት ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን